እቺ ቀን ብሩህ ናት። እቺ ቀን ልዩ ቀን ናት። ይህቺ ቀን ከዚህ በፊትም አይተናት የማናቀው ቀን ናት። እቺ ቀን የእግዚአብሔር ስጦታ ናት። ግን ትላንትና ከደረሰብን መከራና ችግር የተነሳ በዚች ምድር ላይ ላለመኖር እቺን ቀን ላለማየት ወስነን ነበረ። ግን ወገኖቼ ሕይወት በእኛ አይደለም የተሰራችው። ለዛ ነው የኛ ቀቢጸ ተስፋ የኛ ተስፋ መቁረጥ ሕይወታችንን አይሰብረው። ሕይወት በሰዎችም የተሰራች ስላልሆነች በሰዎች ፉከራና ዛቻ ሕይወታችን አይሰበርም። ወገኖች የሕይወት ባለቤት ማን ነው? እግዚአብሔር ነው። ቀኑ ድል ነው። ቀኑ ምርኮ ነው። ተዋጊው እግዚአብሔር ነው። ሰልፉን ለርሱ፣ ውጊያውን ለርሱ፣ ምርኮንና ድሉን ደግሞ ለኛ አድርጎ እቺን ቀን በድል በምርኮ የሰጠን እግዚአብሔር ነው። ስሙ የተመሰገነ ይሁን። ተሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ኧረ ማን አለ? እንደ እግዚአብሔር ኧረ ማን አለ?